በቦሌ ክፍለ ከተማ ወረዳ 7 ጉርድ ሾላ አካባቢ የኤችጂ ጋርመንት የልብስ ስፌት ድርጅት ውስጥ ከአባቱ ጋር ተቀጥሮ ሲሰራ የነበረ የጥበቃ ሰራተኛ ከሌሎች 7 ግብረ አበሮቹ ጋር በመሆን ከ2 ሚሊዮን 900 ሺህ ብር በላይ የሚያወጡ የልብስ ስፌት ማሽኖችንና ሲንጀሮችን እንዲሰረቁ አድርጓል። ይህ በእንዲህ እንዳለ በዚሁ ክፍለ ከተማ ወረዳ 6 እግዜራባ አካባቢ ንብረትነቱ የኮልማን ትሬዲንግ ኃላፊነቱ የተወሰነ የግል ድርጅት የሆኑ የዋጋ ግምታቸው ከ4 ሚሊዮን 800 ሺህ በላይ የሚያወጡ የሴራሚክ ውጤቶችን የጥበቃ ሰራተኛው ከሌሎች 4 ተጠርጣሪዎች ጋር በጥቅም በመተሳሰር እንዲሰረቁ ማድረጉን ከፖሊስ ያገኘነው መረጃ ያመለክታል። አባት ለልጁ ዋስ በመሆን የልብስ ስፌት ድርጅት ውስጥ በጥበቃ ሰራተኝነት እየሰሩ ባለበት ወቅት ልጅ ከሌሎች ግብረ አበሮቹ ጋር በመሆን የተለያዩ ለስፌት የተዘጋጁ ጣቃ ልብሶችን፣ ሲንጀር ማሽኖችን እና የተለያዩ ክሮችን ከድርጅቱ እንደሰረቁ የድርጅቱ ባለቤት አቶ ሄኖክ ገብረ እግዚአብሔር ተናግረዋል። ልብስ፣ የአልባሳት፣ የአዋቂ፣ የህጻናት የተለያዩ አልባሳት ሰርተን የተለያዩ ሰራተኞች አሰማርተን እዛ ስፌት እናካሄድ ነበረ። ጥበቃዎችና አንዳንድ እኛ ጋር የሚሰሩ ሰራተኞች በመመሳጠር ሌሊት በር በመዝረፍ ከሹፌሮች ጋር ከተለያዩ ሰዎች ጋር በመተባበር እቃውን ጭነው በተለያዩ ቦታዎች ሽጠው ይገኛሉ። በፖሊስ በትብብር ተደርጎ ከያሉበት አንዳንዶቹ ፋብሪካቸው ላይ ያስገብተው ማሽኑን እየሰፉበት ያገኘናቸው ሰዎች አሉ። አንዳንዶቹ ጨርቃቸውን እዛው ያገኘናቸው ሰዎች አሉ። ሁሉንም ከያሉበት በተለያየ ወረዳ ክፍለ ከተማ ቢሆንም ተጻጽፈው ኮልፌ ክፍለ ከተማ በመሄድ ሁሉንም ሰብስበን አግኝተናል። ግለሰቦቹ ድርጅቱ በገጠመው የቴክኒክ ችግር ምክንያት ለ3 ወራት ያህል ስራ ማቆሙን እንደ መልካም አጋጣሚ በመጠቀም በተለያየ ጊዜ የወንጀል ድርጊቱን ሲፈጽሙ እንደነበረ የገለጹት የየረር አካባቢ ፖሊስ ጣቢያ የወንጀል ምርመራ ማስተባበሪያ ኃላፊ ምክትል ኢንስፔክተር ታደለ ታረቀኝ ከግል ተበዳይ በደረሳቸው መረጃ መሰረት ተጠርጣሪዎቹን ከነ ኤግዚቢቱ በቁጥጥር ስር ማዋላቸውን ተናግረዋል። በአጠቃላይ ከዚህ ከጉዳዩ ጋር በተያያዘ 9 ተጠርጣሪዎችን ይዘን ምርመራ ላይ ነን ያለ ነው ማለት ነው። መዝገቡን ለአቃቤ ሕግ ልከን አቃቤ ሕግ ክስ በመመስረት ሂደት ውስጥ ነው ያለው ማለት ነው። ጨርቆችና ተሰፍተው የተዘጋጁ አልባሳት፣ በተመሳሳይ የልብስ መስፊያ ማሽኖች ከተሰረቁ 5 ማሽኖች ውስጥ 4ቱን አስመልሰናል። በተመሳሳይ የስርቆት ወንጀል በቦሌ ክፍለ ከተማ ወረዳ 6 እግዜራባ አካባቢ ንብረትነቱ የኮልማን ትሬዲንግ ኃላፊነቱ የተወሰነ የግል ድርጅት የሆኑ የዋጋ ግምታቸው ከ4 ሚሊዮን 800 ሺህ በላይ የሚያወጡ የሴራሚክ ውጤቶችን የጥበቃ ሰራተኛው ከሌሎች 4 ተጠርጣሪዎች ጋር በመሆን እንዲሰርቅ ማድረጉን የድርጅቱ ባለቤት የሆኑት አቶ ፈጠነ ነጋ ተናግረዋል። ወደ ስቶር መጣው የአካባቢ ሰዎችም የሆኑ ልጆች ነው አይሱዞች ይዘው መጥተው ጭነው ሄደዋል የሚል ነገር አሉን። ወዲያውኑ መጣውና ለጨፌ ሜዳ ያለው ፖሊስ ጣቢያ አመለከትኩኝ። ከዛም ቃል ሰጠው። የግል ተበዳይ ባቀረቡት አቤቱታ ፖሊስ ከሌሎች የጸጥታ አካላት ጋር በመሆን ባደረገው ክትትል ተጠርጣሪዎቹን በማፈላለግ በቁጥጥር ስር እንዳዋለ የጨፌ ሜዳ አካባቢ ፖሊስ ጣቢያ የወንጀል መርማሪ ዋና ሳጅን ደረጀ ጥበቡ ተናግረዋል። ጥበቃው ነው እንግዲህ ምርመራ የተነሳ ነው። ከሱ ስንነሳ አንድ የኔ ጓደኛ ከኔ ጋር የሚያድር አለ። ሻወር በመወስድበት ወቅት ቁልፍ ሰርቆ ከኪሴ ቁልፉን ከፍቶ ማጋዛኑን ከፍቶ ሊያስጭንብኝ ይችላል አለ። ያን ልጅ ስንከታተል ያው ወንጀሉን ከፈጸመ በኋላ ወደ አማራ ክልል ሀገሩ ሊሰወር ባህር ዳር ከተማ ደርሷል። እኔም ሄጃለሁ ወደ ቦታው ሄድ ያን ልጅ አመጣ ነው። እዛ አዲስ አበባ ከመጣን በኋላ ምርመራ ስናሰፋ ሌሎች 3ኛ ተጠርጣሪ እሱ መጥቶ እዚህ መኪና አምጥቶ ንብረቱን ጭነን ወሰድን። ከወሰድን በኋላ ለኛ 200 ሺህ ብር ተቀብየዋለሁ። ለአልተያዙ ጓደኞችም 65 ሺህ ብር ሰጥቼ እነሱ አመልጠዋል አለ። ክትትል አባሎች ይገኛል በተባለበት ቦታ ሲሄዱ ለ3 ቀን ያህል ሲያፈላልጉ በመንገድ ላይ እየሄደ በፎቶ ምክንያት ያዙት። የተሰረቀውን ንብረት ለሌላ ግለሰብ በ800 ሺህ ብር አሳልፈው እንደሸጡና ፖሊስ ሕግን በተከተለ መንገድ ከፍርድ ቤት የመበርበሪያ ፍቃድ በማውጣት የተጠርጣሪው መኖሪያ ቤት ላይ በተደረገ ብርበራ ወደ 557 የሴራሚክ ካርቶን በመገኘቱ በተጠርጣሪዎቹ ላይ ምርመራ መቀጠሉን ዋና ሳጅን ደረጀ ጥበቡ ገልጸዋል። ለ5ኛ ተጠርጣሪ በ800 ሺህ ብር እንደሸጡት ጥቆማ ሰጡን። በዛ መሰረት ምርት ሄድን። የፍርድ ቤት መበርበሪያ ትእዛዝ ወጣ። በዛ መሰረት የክትል አባል ሌሎችም አባሎች ተቀናይተን ሄድን። በቦታው ስንሄድ ከ700 ካርቶን 557 ሴራሚክ ካርቶን አግኝተን በ5ኛ ተጠርጣሪ ስቶር ውስጥ ንብረቱን ይዘን ወደ ፖሊስ ጣቢያ አምጥተናል ማለት ነው። ፖሊስ ለጉዳዩ ትኩረት በመስጠት ተጠርጣሪዎችን በአፋጣኝ በቁጥጥር ስር በመዋል የጠፋ ንብረታቸው እንዲመለስ በማድረጉ ትልቅ ደስታ እንደተሰማቸው የግል ተበዳዮች ተናግረዋል። አዲስ አበባ ፖሊስ ይህን ክትትል አድርገው መያዛቸው ራሱ አንድ ትልቅ ነገር ነው። ለዚህም ከፍ ያለ ምስጋና አለን። በጣም እናመሰግናለን። ትልቅ ጥረት ነው። 1 ሳምንት አካባቢ ነው የፈጀብን። እኔም እንግዲህ ከነሱ ጋር እዚህ ነው የነበርኩት። ጠዋት ቀን ማታ ሳንል የትኛውን ቦታ በመሄድ ኮልፌ ድረስ ሰላሌም ድረስ ክትትሎቹ ከኔ ጋር ቢሆን ሰላሌ ድረስም ሄደን አምጥተን እስረኞችን እስከ መከታተል ድረስ አድርሰዋል። የረር ፖሊስ ጣቢያ አመሰግናለሁ። የጥበቃ ሰራተኞች በሚጠብቁት ድርጅት ኃላፊነታቸውን በአግባቡ ሊወጡ እንደሚገባ የተገለጸ ሲሆን የተሰረቁ ንብረቶችን ከሌቦች የሚገዙ አካላት የሕግ ተጠያቂነትን የሚያስከትል መሆኑን በመረዳት ከድርጊታቸው መቆጠብ እንዳለባቸው መልእክት ተላልፏል። አንድ ጥበቃ በኃላፊነት ሲቀመጥ አንድ ለሱም እንጀራ ነው፣ ለቀጠረውም ድርጅት ደግሞ በኃላፊነት
እንዲሰራ ነው። ያም ድርጅት በአግባቡ ሲሰራ ነው እሱም ደሞዝ ሊከፈለው የሚችለው፣ ቤተሰብም ካለው ቤተሰቡ ሊያስተዳደር የሚችለው። ጥበቃዎቹም ደግሞ ኃላፊነታቸውን በአግባቡ መወጣት እንዳለባቸው። የሌባ ተቀባይ የሚባለው ነገር ትክክል ነው። ምክንያቱም አሁን ልጆቹ ይገርማል የስርቆት እንትን እኛ ጋር የሚገዙ ሰዎች ራሳቸው ናቸው ስርቆት ላይ ገፋፍተው እንዲሰርቁ አድርጓቸው፣ በዛ ላይ እንደዚህ እናንተ እንዴት ሰርታችሁ ትኖራላችሁ? ሰርቃችሁ ብትኖሩ አይቻላችሁ? እንደዚህ የዚህን ያህል ብር ታገኛላችሁ፣ ማንም ምንም የማያረጋችሁም እያሉ በማደፋፈር ሰውን ወደ ስህተት የከተቱት ገዢዎቹ ናቸው። ገዥም ቢሆን ሳያጣራ ያለደረሰኝ ያለ ትክክለኛ ምንጩ ያልታወቀበትን መንገድ ባይገዛ ጥሩ ነው እላለሁ። ምክንያቱም እንደዚህ አይነት ነገር ውስጥ የገባ ሲገቡበት ሰፊ ነው፣ ለመውጣት ከባድ ነው። እንግዲህ ወንጀል ስትገባበት ሰፊ ነው፣ ለመውጣት ግን ጠባብ ስለሆነ ጥንቃቄ እንዲያደርጉ እላለሁ። በኤጀንሲም ይሁን በግለሰብ የሚጠብቁ ጥበቃዎች በተቻለ መጠን አንደኛ ከህዝብ ከተቋም የተጣለባቸውን ኃላፊነት በአግባቡ መወጣት መቻል አለባቸው። ህዝብና ተቋም የሚከፍለው ደሞዝ ነው፣ ብር ነው የሚከፍለው፣ በነጻ አይደለም የሚሰሩት። ስለዚህ እስከ ከፈሉ ድረስ ተገቢውን አገልግሎት ለዛ ተቋም መስጠት መቻል አለባቸው።